ስንፍና በአንድ ቀን ህይወትን አያጠፋውም። በቀን 5 ደቂቃ ብቻ ይሰርቅብሃል። ከዚያ 10 ደቂቃ፣ 30 ደቂቃ፣ 1 ሰዓት፣ በመጨረሻ ግን ወራትንና ዓመታትን ታጣለህ። ከዚያም ጊዜ እንዴት አለፈ ብለህ ትጠይቃለህ። የስንፍና አስፈሪው ነገር ስራህን ብቻ አይሰርቅህም፣ እምነትንም ይሰርቃል። በራስ ያለህ መተማመን ያዳክማል። የነበረህን ትልቅ ህልም ቀስ በቀስ ትንሽ ያደርገዋል። ዛሬ ምን ማድረግ እንደምትችል እያወቅ ወደ ነገ ስታስተላልፍ በእውነት ለወደፊት ዕዳ እየፈጠርክ ነው። እና ይህ ዕዳ አንድ ቀን ከባድ ጸጸት ሆኖ ይመጣል። ነገር ግን የምስራች አለ። ስንፍና ልማድ ከሆነ ትጋትም ልማድ ሊሆን ይችላል። ማንም ሰው በተፈጥሮ ታታሪ ሆኖ አይወለድም። በየቀኑ የሚወስደው ትንሽ እርምጃ ነው የሚለውጠው። ዛሬ የምናየው ሐሳብ ግን ስንፍናን ለማሸነፍ ብቻ አይደለም፣ ለመግደልም ጭምር ነው። በዚህ ቪዲዮ ውስጥ ማንም ሰው በየቀኑ መተግበር የሚችላቸውን ስንፍናን የሚገሉ 5 ኃይለኛ ልማዶችን እናያለን። ስለዚህ ይህ ቪዲዮ እስከ መጨረሻው ተከታተል። ምክንያቱም የመጨረሻው ነጥብ ብዙ ሰዎች ልብ የማይሉት ነገር ግን ህይወትን የሚቀይር ምስጢር ነው። አንደኛ፣ ግልጽ ዓላማ አይኖርህ። ህይወትን የሚቀይረው ትልቁ ኃይል ብርታት ወይንም ተሰጥኦ አይደለም፣ የት መድረስ እንደምትፈልግ በግልጽ ማወቅ ነው። ሰው የሚፈልገውን ካላወቀ ምንም ያህል ቢሮጥ በቦታው ይቀራል። ችግሩ እንቅስቃሴ ማጣት ሳይሆን አቅጣጫ ማጣት ነው። ስንፍና ብዙ ጊዜ የሚጀምረው በአካል ሳይሆን በአእምሮ ነው። አእምሮህ ለምንድን ነው ይህን ስራ የምሰራው የሚለውን መልስ ካላገኘ ሁል ጊዜ ሌላ ቀላል ነገርን ይፈልጋል። ስልክ ይከፍታል፣ ቪዲዮ ያያል፣ ማህበራዊ ሚዲያ ላይ ይዘዋወራል። ከዚያም ዛሬ ጊዜው ያለፈ ይላል። ግልጽ ዓላማ ያለው ሰው ግን ቀኑን አይኖርም፣ ቀኑን ይመራል። የሚያደርገው እያንዳንዱ እርምጃ ወደ አንድ መድረሻ እንደሚወስደው ያውቃል። ለዚህም ነው ድካምን የሚቋቋመው፣ ፈተናን የሚያልፈው፣ ስበብን የማይቀበለው። ራስን ጠይቅ። ዛሬ የምትኖረው ለምንድን ነው? ምን ለመሆን ነው የምትጥረው? ከ5 ዓመት በኋላ ሰዎች ሲያዩህ ምን እንዲሉ ትፈልጋለህ? እነዚህን ጥያቄዎች ካልመለስ ህይወትህን ሌሎች ሰዎች ይወስኑልሃል። አስታውስ፣ የተሳካላቸው ሰዎች አንተ የተለየ 24 ሰዓት የላቸውም። የተለየ ችሎታም ሁልጊዜ አይኖራቸውም። የሚለያቸው አንድ ነገር ብቻ ነው፣ ለምን እንደሚኖሩ ያውቃሉ። ያ ግልጽ ምክንያት ሲደክማቸው ያነሳቸዋል፣ ሲወርቁ ያስነሳቸዋል፣ ሲያመነቱ ወደ መንገዳቸው ይመልሳቸዋል። ስለዚህ ከዛሬ ጀምሮ ያለ ዓላማ አትኑር። ምክንያትህን ፈልግ፣ አቅጣጫህን ወስን። ከዚያም በየቀኑ ትንሽ ትንሽ እርምጃ ውሰድ። ምክንያቱም ስንፍናን የሚያሸንፈው ከፍተኛ ኃይል አይደለም፣ ከፍተኛ ዓላማ ነው። ዓላማህ ግልጽ በሆነ ቁጥር እርምጃህ ይበዛል፣ ስበብህ ደግሞ ይቀንሳል። ሁለተኛው፣ ቀንህን አስቀድመህ አቅድ። ብዙ ሰዎች ስንፍናን ለማሸነፍ ብርታት እንደሚያስፈልግ ያስባሉ። እውነቱ ግን ብርታት ከመምጣቱ በፊት ስርዓት መምጣት አለበት። የቀን እቅድ የሌለው ሰው ቀኑን አይመራም፣ ቀኑ እሱን ይመራዋል። እያንዳንዱ ቀን እንደ ባዶ ባንክ ሂሳብ ነው። በውስጡ 24 ሰዓታት ይቀመጣሉ። እነዚህን ሰዓታት በምን እንደምትጠቀምባቸው አንተ ካልወሰንክ ሌሎች ይወስኑልሃል። ታታሪ ሰዎችን ስታይ አንድ የጋራ ባህሪ ታገኛለህ። ቀናቸው በአጋጣሚ አይሄድም። ከመተኛታቸው በፊት የነገውን ቀን ያቅዳሉ። ጠዋት ሲነሱ ምን እንደሚያደርጉ አያስቡም፣ አስቀድመው ወስነውታል። ይህም የውሳኔ ድካምን ይቀንሳል፣ ጊዜን ይቆጥባል እና ትኩረታቸውን በሚያስፈልገው ስራ ላይ እንዲውል ያደርግ። ለነገ ረዥም ዝርዝር መጻፍ አያስፈልግህም። በቀኑ ማከናወን ያሉብህን 3 ከሁሉም አስፈላጊ ተግባሮችን ብቻ ጻፍ። እነዚህን ቀድመህ ፈጽም። ብዙ ሰዎች በቀላሉ ስራዎች ቀናቸውን ይሞላሉ፣ ነገር ግን ህይወታቸውን የሚቀይሩትን ትልልቅ ስራዎች ያዘገያሉ። አስታውስ፣ ቀንህን ካላቀድክ ሌሎች ሰዎች እቅዳቸው ውስጥ ያስገቡሃል። የራስን ህልም ከመገንባት ይልቅ የሌሎችን ህልም ለማሳካት ቀንህን ታሳልፋለህ። ከዛሬ ጀምሮ አዲስ ልማድ ጀምር። በየምሽቱ ከመተኛትህ በፊት 5 ደቂቃ ውሰድ። የነገውን ቀን ጻፍ። ምን ሰዓት እንደምትነሳ፣ ምን እንደምትሰራ፣ የትኛውን ስራ ቅድሚያ እንደምትሰጥ ወስን። ይህ 5 ደቂቃ የቀንህን አቅጣጫ ብቻ ሳይሆን የህይወትንም አቅጣጫ ቀስ በቀስ ይቀይራል። ሶስተኛው፣ ስራውን በትንሽ ክፍሎች ከፋፍለህ አስቀምጥ። አንድ ትልቅ ተራራ ስታይ የመጀመሪያው ስሜትህ ምንድን ነው? ብዙ ሰዎች ይህን እንዴት እወጣዋለሁ ብሎ ይፈራሉ። እንደዚሁም አእምሮ ትልቅ ስራ ሲያይ ይደነግጣል። ስራውን እንደ አንድ ትልቅ ተራራ ያየዋል። ከዚያም
በኋላ አደርገዋለሁ ብሎ ያዘገየዋል። ብዙ ጊዜ ስንፍና የምንለው ይህ ነው። ስራው ትልቅ ስለመሰለን እንጂ ሰነፎች ስለሆን አይደለም። እውነቱ ግን ትልቅ ስኬት በአንድ ትልቅ እርምጃ አይመጣም፣ በብዙ ትንንሽ እርምጃዎች ይገነባል። አንድ መጽሐፍ የሚጻፈው በአንድ ቀን አይደለም፣ ገጽ በገጽ ነው። አንድ ጠንካራ ሰውነት የሚገነባው በአንድ የጅም ቀን ሳይሆን በተደጋጋሚ ልምምድ ነው። ስለዚህ ማንኛውም ትልቅ ስራ ስታይ ራስህን የመጀመሪያው ትንሽ እርምጃ ምንድን ነው ብለህ ጠይቅ። መጽሐፍ ማንበብ ካለብህ 100 ገጽ አታንብብ፣ 5 ገጽ አንብብ። ስፖርት መስራት ከፈለክ 1 ሰዓት አትጀምር፣ 10 ደቂቃ ጀምር። አስታውስ፣ ማንም ሰው በአንድ ቀን ስኬታማ አልሆነ። ዛሬ ጀምሮ አንድ አዲስ ልማድ ያዝ። ትልቅ ስራ በፊትህ ሲቆም አትፍራ፣ ክፈለው፣ ወደ ትንንሽ ክፍሎች አውርደው። ከዚያም የመጀመሪያውን ትንሽ እርምጃ ውሰድ። ዛሬ 1፣ ነገ ሌላ፣ ከዛ ሌላ። በጊዜ ሂደት ትንሽ እርምጃዎችህ ትልቅ ስኬት ሆኖ ይታያሉ። 4ኛው ከስልክና ከሚያዘናጉ ነገሮች ራቅ። ሁሉም አደገኛ ሌባ አንዱ በቤት ውስጥ አይደለም፣ በኪስህ ውስጥ ነው። ይህ ሌባ ገንዘብህን አይሰርቅም፣ የበለጠ ዋጋ ያለውን ነገር ይወስዳል። ጊዜህን፣ ትኩረትንና የወደፊት ህይወትህን ማለት ነው። ያ ሌባ ስልክህ ነው። ስልኩ ራሱ ችግር ስለሆነ ሳይሆን እሱን የምትጠቀምበት መንገድ ስለሚወስነው ነው። ብዙ ሰዎች 5 ደቂቃ ብቻ ልመልከት ብለው ስልካቸውን ይከፍታሉ። ከዚያም አንድ ቪዲዮ ወደ ሌላ፣ አንዱ ምስል ወደ ሌላ፣ አንድ መልእክት ወደ ሌላ እየተሸጋገሩ ሳያውቁት 1 ሰዓት ያሳልፋሉ። የብዙ ሰዎች ችግር ጊዜ ማጣት አይደለም፣ ያላቸውን ጊዜ የሚሰርቁ ነገሮችን አለመቆጣጠር ነው። ስልክህ አገልጋይህ መሆን አለበት፣ ጌታህ አይደለም። አንተ ስትፈልግ ተጠቀምበት፣ እሱ ሲጠራህ ግን ሁል ጊዜ አትመልስ። ለሥራ የተወሰነ ጊዜ አዘጋጅ። ስልክህንም ከምትሰራበት ቦታ ትንሽ አርቀው። አንዳንድ ጊዜ ስልኩን በሌላ ክፍል ማስቀመጥ ብቻ የምርታማነትን ደረጃ ሊጨምር ይችላል። እንዲሁም ስልክ ብቻ ሳይሆን የሚያዘናጉህን ሰዎች፣ የማይጠቅሙ ውይይቶችና ጊዜህን የሚበሉ ልማዶችን ለይ። ከዛሬ ጀምሮ ራስን ይህን ጥያቄ ጠይቅ። ይህ ነገር ወደ ዓላማዬ እያቀረበኝ ነው ወይስ እያራቀኝ? መልሱ እያራቀኝ ነው የሚል ከሆነ ያንን ነገር ለመቀነስ ወይንም ለመተው ውሳኔ አድርግ። አትርሳ፣ ሕይወትን የሚቀይረው ብዙ ጊዜ ማግኘት አይደለም፣ ያለህን ጊዜ ከሚሰርቁ ነገሮች ራስን መጠበቅ ነው። ትኩረትህን የምትጠብቅ ከሆነ ጊዜህን ትጠብቃለህ። ጊዜህን ከጠበቅክ ደግሞ የወደፊት ሕይወትን ትገነባለህ። 5ኛውና ወሳኙ ነገር ከታታሪ ሰዎች ጋር ተገናኝ። አንድ ዛፍ በጤናማ መሬት ላይ ከተተከለ ጠንካራ ሆኖ ያድጋል። በመጥፎ መሬት ላይ ከተተከለ ግን ማደግ ይቸገራል። ሰውም እንደዚሁ ነው። የምትኖርበት አካባቢና የምታገኛቸው ሰዎች ማን እንደምትሆን በጣም ትልቅ ተጽዕኖ ያሳድራሉ። አንተ የምታስበው፣ የምታወራው፣ የምታደርገውና የምትወስነው ውሳኔ ብዙ ጊዜ በዙሪያህ ካሉ ሰዎች ይወሰናል። በዙሪያህ ያሉ ሰዎች ሁል ጊዜ ሰበብ የሚፈልጉ፣ አይቻልም የሚሉ፣ ጊዜያቸውን በወሬና በቅሬታ የሚያጠፉ ከሆነ አንተም ሳታስበው እንደነሱ መሆን ትጀምራለህ። በመጀመሪያ ሐሳባቸውን ትሰማለህ፣ ቀጥሎ ታምንበታለህ፣ በመጨረሻም እንደነሱ ትኖራለህ። ነገር ግን ከታታሪ ሰዎች ጋር ስትሆን የተለየ ነገር ይፈጠራል። እነሱ ስለ ችግር ብቻ አያወሩም፣ ስለ መፍትሄ ያወራሉ። ስለ ሰዎች አያወሩም፣ ስለ ሐሳብ ይወያያሉ። ጊዜያቸውን አያባክኑም፣ ይጠቀሙበታል። እነሱን ስትመለከት እኔም እችላለሁ የሚል እምነት በውስጥ ይፈጠራል። አስታውስ፣ ሰዎች በምክር ብቻ አይለወጡም፣ በሚያዩት ነገር ይለወጣሉ። በየቀኑ ጠዋት ተነስተው የሚሰሩ ሰዎችን ስታይ አንተም ለመነሳት ትነሳሳለህ። መጽሐፍ የሚያነቡ ሰዎችን ስታይ አንተም ማንበብ ትጀምራለህ። ትልቅ ህልም ያላቸው ሰዎችን ስትቀርብ የራስህ ህልምም ይበልጥ ይታይሃል። ይህ ማለት የቆዩ ጓደኞችን ሁሉ ተዋቸው ማለት አይደለም። ነገር ግን የህይወትን አቅጣጫ የሚጎትቱ ግንኙነቶችን ለይ። ወደፊት የሚያራምዱህን ግንኙነቶችን ደግሞ አበረታታ። ከአንድ ታታሪ ሰው ጋር የምታሳልፈው 1 ሰዓት አንዳንድ ጊዜ ከብዙ ዓመታት ትምህርት በላይ ሊያስተምርህ ይችላል። አትርሳ፣ ንስር ከዶሮ ጋር ሲኖር እንደ ዶሮ መሬትን ይቆፍራል። ከንስሮች ጋር ሲሆን ግን ወደ ሰማይ ይበራል። የምትጓዝባቸውን ሰዎች በጥንቃቄ ምረጥ፣ ምክንያቱም የህይወትህን ከፍታ ብዙ ጊዜ በዙሪያህ ባሉ ሰዎች ጥራት ይወሰናል። ወዳጄ፣ ስንፍና በአንድ ቀን የሚወገድ ጠላት አይደለም። በየቀኑ የምትወስዳቸው ትንንሽ ውሳኔዎችን የምታሸንፈው ልማድ ነው። ዛሬ አስፈላጊ ስራን ማዘግየት
ትንሽ ነገር ሊመስልህ ይችላል። ነገር ግን ያ ትንሽ መዘግየት በጊዜ ሂደት ትልቅ የተበላሸ ህይወትን ሊፈጥር ይችላል። በተመሳሳይ መልኩ ዛሬ የምትወስደው ትንሽ እርምጃ ነገ የምትኮራበትን ህይወት ሊገነባ ይችላል። አስታውስ፣ ህይወትን የሚቀይረው አንድ ትልቅ ውሳኔ ብቻ አይደለም፣ በየቀኑ የምትደጋግማቸው ትንንሽ ልማዶች ናቸው። ግልጽ ዓላማ ይኖረህ፣ ጊዜህን ጠብቅ፣ ቀንህን አቅድ፣ ትልቅ ስራዎችን ወደ ትንንሽ እርምጃዎችን ክፈል፣ ከታታሪ ሰዎች ጋር ተቀላቀል እና ትኩረትህን ከሚሰርቁ ሰዎች ራስህን ጠብቅ። እዚህን አንድ ላይ ስትተገብራቸው ስንፍና ቀስ በቀስ ከህይወትህ ይጠፋል። በቦታውም ታታሪነት፣ ተግሳጽና ስኬትን ይተካሉ። ስንፍናን የሚያሸንፈው ዕውቀት ብቻ አይደለም፣ እርምጃ ነው። የምታውቀውን ነገር ዛሬ ተግብር፣ ህይወትህንም በዛሬ ውሳኔ ይቀየራል። የዛሬ ሐሳቤ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።